ዩኤፍኦ ዩፎዎች ጠፍጣፋ ዲስክ መሰል ቅርጽ ያላቸው ሲሆኑ ኤሊያኖች ደግሞ በእነዚህ ዲስኮች ውስጥ የሚጓዙ ያልታወቁ ፍጡራን ናቸው። ታዲያ እነዚህም በሳይንስ ፊክሽን ላይ የተመለከትናቸው ያልታወቁ በራሪ አካላትን በአይናቸው በብረቱ የተመለከቱ ሰዎች መገኘታቸው ጉዳዩን ወደ ሌላ ከፍ ያለ ደረጃ ወስዶታል። በመጀመሪያ ወደ አፍሪካ እንሂድ። እንደ አውሮፓውያን አቆጣጠር መጋቢት 6 1966 ዚምባብዌ ከሐራሪ 90 ኪሎ ሜትሮች ርቀት ላይ በዚያ ሎይድ ካራምባኮዋ የሚባል የ17 ዓመት ልጅ ይገኛል። ሎይድ በዚያ ቀን ምሽት 7 ሰዓት ገደማ አንዳች ጠቅጠቅ የሚል ድምፅ ሰምቶ ወደ ውጭ በወጣበት ጊዜ ቁመቱ በግምት ከ1 ሜትር የማይበልጥ ሙሉ ለሙሉ ነጭ ልብስ የለበሰ ጭንቅላቱ የራግቢ ኳስ የሚያክል እንዲሁም ጀርባው ላይ አንዳች አነስተኛ ከረጢት ያለው ከከረጢቱ ላይ የተያያዘ ቀይ ብርሃን የሚያመነጭ ፍጥረት መመልከቱን ተናግሯል። ቻይና ውስጥ ደግሞ እንደ አውሮፓውያን አቆጣጠር በዲሴምበር 11 1999 ከቤጂንግ 68 ኪሎ ሜትሮች ርቀት ላይ በምትገኘው የገበሬዎች መንደር ውስጥ ሰዎች ማምሻቸው ላይ አንድ ሰው የሚያህል ወርቃማ ብርሃን የሚያብረቀርቅ ነገር በአቅራቢያው ካለ ተራራ ጀርባ ቀስ ብሎ ወደ ሰማይ ሲወጣ መመልከታቸውን መስክረዋል። እንደ አውሮፓውያን አቆጣጠር በ1976 አውስትራሊያ ውስጥ ደግሞ አንዲት ስሟ እንዲጠቀስ ያልፈለገች እንስት ማረፊያ ክፍል ውስጥ ሳለው በድንገት አመመኝ። ከዚያም ምናልባት ህመሙ ቢቀንስልኝ ብዬ ሶፋ ላይ እጄ ተቀመጥኩ። ነገር ግን በክፍል ውስጥ ብቻዬን አልነበርኩም። ሶፋው አጠገብ ቆመው የሚያዩኝ 3 እንግዳ የሆኑ ትንንሽ ሰዎች ነበሩ። አጫጭሮች፣ ሰፊ ፊትና እጅግ ግዙፍ ጥቋቁር አይኖች ያሏቸው፣ አይኖቻቸውና አፎቻቸው ለይስሙላ በስራስ የተሳሉ የሚመስሉ ነጥቦች በድንጋጤ ደርቄ ቀረው። ምክንያቱም እንደነዚህ ያሉ ፍጡራንን አይደለም በጋዶ ዓለም በፊልም እንኳን ተመልክቼ አላውቅም ነበር ማለቷ ተነግሯል። በፈረንጆቹ በ1947 ብቻ በአውሮፓና በአሜሪካ ዩፎዎች ከ1500 በላይ ጊዜ መታየታቸው በወቅቱ የዜና አውታሮች ዋና አጀንዳና የመጽሔቶች ፊት ገጽ ሆኖ ሲነገር ነበር። ውድ የገጻችን ተከታታዮች እነዚህ አይነት ዩፎዎች አይተናል የሚሉ ምስክሮች በመላው ዓለም ከአፍሪካ እስከ አውሮፓ ከኤዥያ እስከ አሜሪካ ድረስ ብትሄዱ በርካታ ግለሰቦችና ማህበረሰቦችን ማግኘት ትችላላችሁ። እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ ስፍር ቁጥር የሌላቸው በዓለም ዙሪያ የተበተኑ ሰዎች እንዲህ ብለው ሊገልጧቸው የማይችሏቸውን ፍጡራን አሊያም አንዳች ከዚህ በፊት አይቶት የማያውቁት በራሪ አካል በሰማይ ላይ ሲያንዣብብ እንደተመለከቱ መመስከራቸውን ቀጥለዋል። ዳሩ ስለተመለከቱት ጉዳይ የሚያስቀምጡት ስዕል ግን ግራ የሚያጋባ ለማመን የሚያስቸግር በመሆኑ የሚያነሷቸው ፎቶዎች፣ ያስቀሯቸው ተንቀሳቃሽ ምስሎች ጥራት የሌላቸው በትክክል ምን እየተካሄደ እንደሆነ ስለማያሳዩ በሌሎች ዘንድ ያላቸው ታማኝነት እምብዛም ነው። ሰዎች ዛሬም ድረስ ደማቅ ብርሃን ያላቸውን አንዳንድ በራሪ አካላትን ተመለከትን፣ አስደንጋጭ ድምጾችን ሰማን፣ ግራ የሚያጋቡ ከዚህ በፊት አይተናቸው የማናውቃቸውን ፍጡራን አየን ለማለታቸው ቢቀጥሉም ሳይንስና መንግስት ግን ከጎናቸው ሊቆሙ አልቻሉም። ለምሳሌ እንደ አውሮፓውያን አቆጣጠር በሰኔ 5 2021 የአሜሪካ ብሔራዊ ስለላ ተቋም ስለ ዩፎዎች መኖር አለመኖር ተጠይቆ ለመንግስት ባቀረበው ሪፖርት በአዳም ፍጡራን አሊያም ያልታወቁ በራሪ አካላትን በእርግጥም በምድራችን ላይ ስለመታየታቸው የሚያረጋግጥ አሳማኝ መረጃ አላገኘንም ማለቱ ይታወሳል። የአሜሪካ የስለላ ተቋም ይህንን ይበል እንጂ አሜሪካን በጥርጣሬን የሚመለከቱ ተቀናቃኞቿ ነገሩን ከአሜሪካ ድብቅ ዓላማ ጋር ያያይዙታል። አሜሪካ ከነዚህ ያልታወቁ ፍጥረታት ጋር ድብቅ ግንኙነት አላት የሚሉ በርካቶች ናቸው። የሚስጥር ማህበራቱን ሴራ የሚያጋልጡ አንዳንድ ምሁር ደግሞ አሜሪካ እነዚህን ባዕድ ፍጥረታት ለጦርነትና ለስለላ ዓለምን በቁጥጥሯ ስር ለማድረግ እንደሚውሉ ለአንድ የዓለም መንግስት ምስረታ ትጠቀምባቸዋለች ይላሉ። ታዲያ ዩፎዎችን እንደ መጓጓዣ የሚጠቀሙት ከ1 ሜትር የማይረዝም ቁመት ያላቸው ባለ ትልቅ ጭንቅላት ኤሊያኖች ከኛ ዓለም ውጭ የተፈጠሩ ከመሬት ውጭ ባሉ ፕላኔቶች ላይ የሚኖሩ ፍጥረቶች እንደሆኑና በአንዳንዶች ዘንድ ደግሞ የኛን ዓለም ለመሰለል እንደሚመጡ ይታመናል። ዩፎና ኤሊያኖች መካከል ያለው ልዩነት ዩፎዎች ኤሊያኖች የሚንቀሳቀሱባቸው ማሽኖች ሲሆኑ ይህም ማለት ኤሊያኖች ዩፎዎችን ከሆነ ቦታ ሆነው የሚያንቀሳቅሷቸው ነው። አሊያም ዩፎ የሚባሉት ውስጥ ኤሊያኖች አሉ። ለዚህም ነው ዩፎዎች ብዙ ጊዜ ሲነሱ ኤሊያኖችም አብረው የሚነሱት ይላሉ። አውሮፕላኖች ያለ ፓይለቶች እንደማይታሰቡ ሁሉ ዩፎዎችም ያለ ኤሊያኖች አይታሰቡም። ነገር ግን
ስለ እነዚህ ጉዳዮች የሚሰጡት መረጃዎች ሚስጥርና እንቆቅልሾች ናቸው። ስለ ዩፎዎችና ኤሊያኖች ያሉት መረጃዎች ለምን ይደበቃሉ? ከነዚህ ፍጥረታት ጋር ምን አዲስ ሚስጥር አለ? የሚለው ጥያቄ አሁንም ድረስ መነጋገሪያና አወዛጋቢ ነው። ስለ ዩፎዎችና ኤሊያኖች መረጃ ኑሯቸው የደበቁ አካላት መኖራቸውን በጽኑ ይታመናል። በአንድ ወቅት የአሜሪካ ፕሬዝዳንት ለመሆን ተቃርቦ የነበሩት የዲሞክራትስ እጩ ሂላሪ ክሊንተን እኔን ከመረጣችሁ ስለ ዩፎዎች ያሉትን መረጃዎች አጋልጣለሁ፣ እንዲሁም ምስጢራዊ ቦታ ኤሪያ 51 ለሕዝብ ክፍት አደርጋለሁ ማለታቸው አነጋጋሪ ሆኖ ነበር። ትንሽ ስለ አሜሪካው ኤሪያ 51 ጥቆማ እንስጥ። አሜሪካ ውስጥ የሚገኘው ኤሪያ 51 የሚባለው ቦታ እጅግ ምስጢራዊ እንደሆነ ይነገርለታል። በዚህ አካባቢ ሰዎች የማይኖሩ ሲሆን የአሜሪካ የደህንነት ሰዎችና ወታደሮች ብቻ እንደሚንቀሳቀሱበት ይነገራል። ቦታው አወዛጋቢና አሜሪካ ለቦታው ትኩረት ከመስጠቷ በፊት እንደ ማንኛውም የዓለማችን ቦታዎች ተራ የነበረ ቢሆንም በ1950ዎቹና በ1960ዎቹ ውስጥ በርካታ የዩፎ እንቅስቃሴዎች በኤሪያ 51 አካባቢ መታየታቸው ሪፖርት ተደርጓል። ከዚህም በኋላ ቦታው ሙሉ በሙሉ ለሰዎች እንቅስቃሴ ተዘግቷል። ከአካባቢው የሚወጡ ምንጮች እንደሚጠቁሙት ከሆነ በአካባቢው ያልተለመዱ አውሮፕላኖችና ያልተለመዱ ተንቀሳቃሽ ነገሮች ይታዩበታል። ቦታው ለሰዎች ለምን ዝግ እንደሆነም በግልጽ የሚታወቅ ነገር የለም። እንደ አንዳንድ የአሜሪካ ባለስልጣናት ከሆነ ግን ይህ ቦታ አሜሪካ የተለያዩ ቴክኖሎጂዎችን የምትሞክርበትና የምትፈጥርበት አካባቢ ነው። በተቃራኒው አንዳንዶች ደግሞ ይህንን ቦታ የኤሊያኖች ወይም የዩፎዎች ቦታ ነው፣ አሜሪካም ያለውን እውነታ ከዓለም ሕዝብ ለመደበቅ እየሞከረች ነው ይሏታል። ዩፎዎች እኛ ዓለም ላይ የሉም ብለው የሚሞግቱ ሰዎች ደግሞ ይህንን የአሜሪካ እንቅስቃሴ ዩፎዎች አሉ ለማስባል የተለያዩ ቴክኖሎጂዎችን እየፈጠረችና ወደ ተለያዩ የዓለማችን ክፍሎች በመላክ የሰው ልጆችን የማወዛገብ ስራ የምትሰራበት ቦታ ነው ይሏታል። በአሁኑ ዘመን ያሉ የሰው ልጆች የዩፎዎች ወይም የተለያዩ ፍጥሮች መኖር የሚያስደነግጣቸውና ሊሸከሙት የማይችሉት አይነት ዜና ነው። ስለዚህ እውነቷን በመደበቅ ውስን ሰዎች ብቻ እንዲያውቁት ይደረጋል። የአሳማኝ መላምት አይደለም። አስፈሪ የሆረር ፊልሞችን እየፈበረኩ ለዓለም ሕዝብ የሚያዳረሱት አሜሪካኖች ከዩፎዎች ጋር ሚስጥራዊ ግንኙነት ስላላቸው እንጂ የሰው ልጅ እንዳይደነግጥ አስበው እንዳልሆነ የሚከራከሩም አሉ።